አምባሳደር ገነት ዘውዴ ናቸው። ሸገር 102.1 የእናንተ ሬዲዮ። አምባሳደር ከመለያየታችን በፊት አንዳንድ ነገሮች ደግሞ እንደዚሁ እናንሳ። ለዛሬ ወጣት ልጆች ለሴቶች ምን ትያቸዋለሽ? እኔ ለዛሬ ወጣት ልጆች ወጣት በአጠቃላይ ለወንዱም ለሴቱም በርትቶ መስራት። ዛሬ ሀገራችን ወደ ልማት ጎዳና ላይ ናት። ማንም ጠንክሮ ለሚሰራ ሰው እድሉ ተከፍቷል። ወላ በትምህርት ወላ በስራ ወላ እና ስራ ሳይንቁ ትንሽ ትልቅ ሳይሉ በቃ ራሴን እችላለሁ፣ በማንም ጫንቃ ላይ አልኖርም፣ በራሴ ላይ እኖራለሁ ማለት መጀመር ያለብን ይመስለኛል። በድሮ ጊዜ እድሎቹ ጠባብ ስለነበሩ ለአክስቴ እንዲያርጋልኝ፣ እናቴ እንዲያርጋልኝ፣ አባቴ አጎቴ ምናምን፣ አሁን እሱ መቅረት ያለበት ይመስለኛል። ሁለተኛ በቃ በራሴ ቆቋማለሁ ስንል ስራ መምረጥ የለብንም። መጀመሪያ ቁም ነገረኞች መሆን አለብን። ጊዜያችንን በአግባቡ መጠቀም እና ህይወት የተዋጣላቸው ሰዎችና ባልተዋጣላቸው ሰዎች መካከል ያለው ልዩነት ቁም ነገረኛ መሆንና ጊዜን በአግባቡ መጠቀም። ለሁሉም ጊዜ ይኖረን፣ ለጨዋታውም ጊዜ ይኖረን፣ ለምንሰራውም ስራ ጊዜ ይኖረን፣ ለሁሉም ለፕላን ሁሉም ነገር እቅድና ጊዜ ይኖረን። ማታ ስንተኛ እኔ ራሴ የማደርገው ማታ ስተኛ ዛሬ ጊዜ እንዴት ተጠቀምኩ? ምን መስራት ነበረብኝ? ምን አልሰራሁ? ለምንድን ነው ያልሰራሁት? ለምንድን ነው ይሄንን ያልሰራሁት? እንዴት ነው ጊዜን ያጠፋሁት? በጓልት ነው? በቀልድ ነው? ዝም ብዬ ተቀምጬ ነው? በወሬ ነው? በማያስፈልግ ወሬ ነው? እሱን ማስተካከል አለብን። ሁለተኛ ስራ ሳንንቅ ብያለሁ፣ ቁም ነገረኝነት ብያለሁ። ይሄ አጉል አንዳንድ ነገሮች አሉ ዝም ብለን በመስማት ብቻ ምናምናቸው እና በተቻለ መጠን ጠያቂዎች መሆን አለብን። ለምን አንድ ነገር ስንሰማ ዝም ብለን ማስተላለፍ አለ ተባለ እንዲህ ብሎ እኛ ከመድገም ይልቅ ለምን እንዲሆነ ሁልጊዜ ለሚያጋጥሙ ነገሮች፣ ለምናያቸው ነገሮች፣ ለምንሰማቸው ነገሮች ሁሉ ለምን ብለን ጠያቂ ከሆነን ብሩህ አይምሮ ይኖረናል። መልሱን ወዲያው ላናገኝ እንችላለን። ግን ጠያቂነት በጣም አስፈላጊ ነገር ነው። ዝም ብለን ነገሮችን አለመቀበል፣ ጠይቀን በራሳችን መንገድ የግድ ተመራማሪ መሆን የለብንም፣ የግድ አዋቂ መሆን የለብንም። ባለችን በአቅማችን ማንኛውንም ነገር መጠየቅ፣ ጠይቆ ማወቅ፣ ጊዜያችንን በአግባቡ መጠቀም። ቅድም እንዳልኩት ብዙ ሰዎች የሚሳካላቸው ህይወት እርግጥ ይሄንን ስል በአቋራጭ በማጭበርበር በሌብነት የሚሳካላቸው ነው። እነሱን እንደውም ሮል ሞዴላችን መሆን የለብን። በአቋራጭ መክበር በአቋራጭ ይጥለናል። ስለዚህ በአቋራጭ ሳይሆን በራሳችን ትጋት፣ በራሳችን ጉብዝና፣ በራሳችን አቅም በምንችለው በራሳችን ጥረት ለማደግ አሁን ደግሞ ብዙ እድሉ የሰፋ ነው። አሁን በቅርብ ጊዜ አሁን እዚህ ከመጣሁ በኋላ ከአንድ ሰው ጋር ስነጋገር እንዴት አየኸው ከአሜሪካን ሀገር ከመጣሁ በኋላ እንዴት አየኸው አልኩትና አሜሪካን ብዙ ቆይቶ የመጣ ነው። ያየሁት ነገር ገነት አለ እንዲህ ብለን ዞር ብለን ግራና ቀኛችን ካየ በጣም ብዙ የሚሰራ ነገር አለ። ምን ነው በአሁኑ ጊዜ በተወለድኩ ተሰድጄ አልሄድም ነበር አለና አስቀልድበት። አሁን ሰዓት መጣ ነው ያልኩት። አሁንማ እንደ ሀገሬንማ ለመቀበር አይደለም የምመጣው የቀብር ቤት እኮ አይደለችም ማለት እና እድል አለ መጠየቅ፣ ማየት፣ ግራቀኛችንን ማየት ነው እና ከትንሽ ነገር አለመናቅ፣ ስራ አለመናቅ። እኔ ትልቅ ነገር ደርሻለሁ ከሚል አይደለም። አዲስ አበባ ዩኒቨርሲቲ ስቀጠር ቴክኒካል አሲስታንት ሆኜ ስቀጠር ለሲኒየር አስተማሪዎች ሁሉ ሻይ እያፈላሁ እያቀረብኩ ነበር እና ምንም ነገር አይናቅም። ከትንሽ ነገር ተነስቶ ትልቅ መድረስ ይቻላል ካወቅንበት፣ ጊዜያችንን በአግባቡ ከተጠቀምን። ለወጣቶች በአጠቃላይ ለሴቶች በተለይ ደግሞ ቅድም እንዳልኩት የራሳችንን ሰክሰስ የምናመጣው ራሳችንን በሌላ ሰው ገንዘብ በወንድ ገንዘብ መሆን የለበትም። ጊዜያችንን በአግባቡ መጠቀም አለብን። ዛሬ ትምህርት ተስፋፍቷል። መማር ለሴቶች ትልቅ እድል ከፋች ነው። ምክንያቱም እድል ከፋች ነው ስንል ከተማርን የኢኮኖሚ ነፃነት እናገኛለን። የኢኮኖሚ ነፃ ከሆንን በማንም ላይ አንንጠላጠልም፣ በማንም ላይ ዲፔንድ አናደርግም። በማንም ላይ ዲፔንድ ካላደረግን ደግሞ የህይወታችን ወሳኞች ራሳችንን የምንሆነው። በሰው ልጅ ላይ በራሱ ጉዳይ ላይ ራስን የመወሰን ትልቅ ነገር የለም። በራስህ ጉዳይ ላይ ራስህ ወስነህ የመስራትን የመሰለ ትልቅ ደስታ የሚሰጥ ነገር የለም። ይመስለናል
ገንዘብ ስላለን ይመስለናል፣ ማቴሪያል ስላለን ይመስለናል። ይሄ ስላለን አይደለም። የውስጥ ደስታ የምናገኘው የኔን ጉዳይ ራሴ በመወሰኔ ብቻ ያንን ለመወሰን መቻሌ። አንዳንድ ጊዜ የኢኮኖሚክ ጥገኝነት ያንን እንዳናደርግ ያደርገናል። ስለዚህ ያንን እንድናደርግ ከኢኮኖሚ ጥገኝነት ራሳችንን ማውጣት አለብን። ጥገኝነታችን በባላችን ላይ መሆን የለበትም። ባልን መጥፎ ነው ማለት አይደለም። ትዳር ጥሩ ነው፣ ግን ጥገኛ በመሆን አይደለም። የወንድ ጥገኝነት ይሄ ጊዜያችንን ራሳችንን በመኳኳል ራሳችንን እንትን በማለት ጊዜያችንን ገንዘባችንን እናጠፋውን ነገር ማሰብ አለብን። ምክንያቱም እሱ በሀገራችን እኮ ጥሩ እንትን አለ፣ መልክ ረጋፊ ነው። አንድ ቀን ይረግፋል። ከዛ በኋላ ያ የረገፈው ነገር ሁሉ ሲቆም በውስጣችን ምንም ነገር ከሌለ ምንድን ነው የምንሆነው? ስለዚህ የዛሬውን ደስታ የዕለቱን ደስታ አይደለም ማሰብ ያለብን። ጊዜያችንን፣ ገንዘባችንን፣ እውቀታችንን በአግባቡ ተጠቅመን የራሳችን ወሳኝ ኃይሎች የራሳችን ገዢዎች መሆን መቻል አለብን። ይቻላል። ይሄ ደግሞ ይቻላል። በጣም ብዙ ኤግዛምፕልስ አሉ፣ ብዙ እንትኖች አሉ። ሁለተኛ ለሴቶች የሚለው ይሄ በሴት ላይ የሚደረገውን ጭቆና፣ በሴት ላይ የሚደረገውን ፌዝ፣ ሳቅ ምናምን ራሳችንን መታገል ያለብን። በቃ ይቁም ማለት አለብን። ራሳችን መታገል አለብን። ማንም ታግሎ አይሰጠንም። ነፃነት ስጦታ አይደለም፣ ችሮታ አይደለም። እኩልነትም እንደዚሁ። እኩል መሆን ከፈለግን እኛ መታገል አለብን። ይሄንን ስል እንደ በፊቱ ጦርነት መግባት ማለት አይደለም። በሰላማዊ መንገድ በጣም ብዙ መንገዶች አሉ፣ ብዙ ዘዴዎች አሉ። በየምንሰራበት በየትምህርት ቤት በቃ ለሴት እኩልነት ማለት ይሄንን ለማድረግ ደግሞ በምን አግባብ ነው ብሎ በጋራ መወያየት ከጓደኞች ጋራ በክፍል ጓደኞች ሊሆን ይችላሉ፣ ዩኒቨርሲቲ ጓደኞችም ተደራጅተን ማለት ድርጅቱ ትንሽም ትልቅም ሊሆን ይችላል። ተደራጅተን በጋራ ጥሩ ስልት እየፈጠረን በአካባቢያችን የምናየውን ሁሉ ሁላችንም የምንቃወም ከሆነ እንዲቀየር የምናደርግ ከሆነ የሴቶች እኩልነት የሴቶች የራስ ወሳኝነት በአጭር ጊዜ የሚተገበር ይመስላል። ዝም ብለን ካየነው ግን ሌላ ሰው እንዲሰራልን ከጠበቅ ግን ሁሉ ቀን እየማቀቅልን ኖር ነው ማለት ነው። ገንዘብ 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 ያለው